እሺ ዛሬ ደግሞ በዚህ ቪዲዮ ደግሞ እንዴት የዩቲዩብ ተምኔል እንዴት በምርጡ በስልካችን ፒክስላ በምትባል አፕሊኬሽን ማዘጋጀት እንዴት እንደምንችል እናያለን። እሺ ፕሊስ ለዩቲዩብ ቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አግዙኝ። እሺ ወደ ቪዲዮ እንሄድ። እሺ ወደ ፒክስላ ወደምትባል አፕሊኬሽን እንገባለን። ከዛ በኋላ ይሄን የሚመስል ሳይዝ ይዞልን ይመጣል። ከዛ አሁን ምንድነው የምናስተካክል? ሳይዝ ነው የምናስተካክል። ምንድነው ሳይዝ የዩቲዩብ ተምኔል ስንት በስንት እንደሆነ እናውቃለን። እሱን ጽፈን ወይም ራሳችን ወይም ፒክስል ላይ የምትባል ጋር እዚች ጋር አለች። እሺ ወደ 3 ነጥብጣብ እንገባለን። ከዛ ኢሜጅ ሳይዝ የሚላል ከዛ ኢሜጅ ሳይዝ የምትለይትን በመንካት ከዛ እዚህ ጋር እኛ መጻፍ እንችላለን ካወቅ ነው። ልክ ዊድሱና ሄቱ አለ እሱን በመጻፍ ኦኬ ማለት እኛ ማስገባት እንችላለን። ግን እዚህ ጋር የዩቲዩብ ተምኔል ሳይዙ እዚህ ጋር ራሱ ጽፎ እናገኘዋለን። ከዛ ይችን ቀስቷን በመንካት ከስተም በምትለይት ፊት ለፊት እሷ እናካለን። ከዛ ወደዚህ በመምጣት ዩቲዩብ ተምኔል የሚላል ራሱ ያዘጋጀልን። ዩቲዩብ ተምኔል ብቻ ሳይሆን ሌላ ማለት ከስተም አለ፣ ስኩዌር አለ፣ ፕሮፋይል ፒክቸር የሚላል፣ ዩቲዩብ ቻናል ባነር የሚላል፣ ዩቲዩብ ተምኔል የሚላል ራሱ ፌስቡክ ኮንቨርት አት የሚላል፣ ጉግል ፕላስ ኮንቨርት ፎቶ የሚላል፣ ትዊተር ሄደር ሳይዝ የሚላል። ስለዚህ እኛ የፈለግ ዩቲዩብ ተምኔል ነው እሱን ነካለን። ከዛ ይሄው የዩቲዩብ ተምኔልን ሳይዝ ይዞልናል 1280 በ720 ማለት ነው። ከዛ ይሄን ይመስላል። ከዛ ኦኬ እንለዋለን ማለት ነው። ከዛ እቺ ቴክስቷ መጣች። ቴክስቷን ምን እናደርጋታለን? እኛ እናጠፋታለን። እቺን ዲሌት የምትለይትን በመንካት ወይም ራሷን በማንሻት ወደታች ማጥፋት እንችላለን ማለት ነው። ከዛ በኋላ አሁን ከለር ነው ወደ ከለር ነው አቴንድ ከለሩን በጣም አሪፍ ለማድረግ ወደ ከለር እንሄዳለን። ከዛ ይቺ ጋር ከለሩን ለማስተካከል ይቺ ጋር እንመጣለን። ከዛ ይቺን በመንካት ይሄው ይመጣልናል። ከዛ ከለር በሚለው ጋር እንገባለን። ከዛ የከለሩ የትኛው ነው እንዲሆን የፈለግ በግራዲያንት ነው ማድረግ የምንፈልግ በራሱ በከለር በአንድ አይነት ከለር ነው የሚለውን ነገር መምረጥ አለብን። ስለዚህ እኛ የፈለግን በግራዲያንት ስለሆነ ይኸው በግራዲያንት ነው ያድርገነው። ከዛ ይሄኛውን ፈልገነዋል። ከዛ በዚህ እና አድርጌዋለሁ። ከዛ ይሄን ካልተመቸኝ ይሄን ለመቀየር ከለር ደግሞ እንዴት በአሪፉ አቴንድ ማድረግ የሰራሁት ቪዲዮ አለ። ያንን ገብታችሁ ማየት ትችላላችሁ። እኔ ግን አሁን ይኸው ይችን ይኸው ለመቀነስ አሪፍ ለማድረግ ከለሯን እዚህ ፕላስ ሳይኗን እነካለሁ። ከዛ ምንድነው ቀዩ እንዲበዛልኝ እፈልጋለሁ። ከዛ እንደዚህ አድርጌ ቀዩን ወደዚህ አጠጋታለሁ ወደዚህ። ከዛ ይሄው በቃ እንደዚህ እንዲሆን ወይም ጥቁሩን ለማስወገድ እሞክራለሁ። ከዛ ጥቁሩን ለማስወገድ ከፈለኩ ልክ ይችን በመንካት ይሄ ወደዚህ እንገባለን። ከዛ ምንድነው ወደዚህ አመጣዋለሁ። ከዛ ጥቁሩን አስወገድኩት ማለት ነው። በነጭ ተካውት ጥቁሩን በነጭ ተካውት ማለት ነው። ስለዚህ ኦኬ እለዋለሁ። ቀይ በቀይ የሆነ አልተካውትም። ቆይ ልታካው ወይም ጥቁርና ቀይ የሆነ ደብዛዛ የሆነ ቀይ ላድርግበት ማለት ነው። ከዛ እንደዚህ አድርገው ደብዛዛ የሆነ ቀይ ሆነ ማለት ነው። ከዛ አሁንም እንደገና አቴንድ ላድርገው። አሁንም ይሄው ትንሽ ሳጠጋ አሁንም ደብዛዛ የሆነ ቀይ ጥቁር ይሆናል። ከዛ ደብዛዛ የሆነ ጥቁር ይሆናል። ልክ ይሄን ይመስልናል። ባክግራውንድ ስንገባ ከዛ ኦኬ እንለዋለን። ልክ ይሄው ይሄን ይመስላል። አሁን ምንድነው ወደ ዩቲዩብ የምንሰራቸውን ከጋለሪ ፎቶ እናመጣለን። ከዛ ለማምጣት ደግሞ እቺ ፕላስ ሳይን አለች። እቺን ፕላስ ሳይኗን በመንካት ፍሮም ጋለሪ የሚላለ ፍሮም ከጋለሪ እናመጣለን። ፍሮም ጋለሪ የሚላለ ከዛ ከነዚህ የምናደርጋቸውን አሪፍ እንትኖች አሉ እናደርጋቸዋለን ማለት ነው። ከዛ እቺን የፈለኳት እቺን ነው ራይት እዚህ ጋርም ኤዲት ማድረግ ትችላላችሁ በፈለጋችሁት ማለት ነው። እንትን እያደረጋችሁ ግን እኔ አሁን ይሄን ቀጥታ ማስገባት ስለፈለኩ ይሄን ነካለው። ልክ ይሄን ሆነልኝ። ከዛ ለማሳነስ ሳይዙን ያትችን ይዘን እቺን ጫፏን ይዘን በጣም ወደሷ ስንሰደው ወደዚህ ያንስልናል። ከዛ ወደዚህ እናንሻታለን በእጃችን ላይ ይዘን ከዛ ይቺ ትሆንልናል። ከዛ በኋላ አሁንም እንጨምራለን ማለት ነው። ፍሮም ጋለሪ ይሄው እቺን የፈለኳት ያው እቺን እንደዚህ አድርጌ ራሷን ኤዲት ማድረግ ይችላል። ከዛ ራይት ምትይት እንከታለው። ከዛ ከለሯን ሳይዟን ለማሳነስ እንዴት አድርጌ ይችን አሳንሳታለሁ። ከዛ እዚህ ጋር አድርጋታለሁ። አሁን ይችን ሌላ ከማምጣት ይችን ኮፒ ማድረግ ፈልጋለሁ። ከዛ ይችን ኮፒ ለማድረግ ልክ ያትች ትታያለች። ይችን በመንካት ያትችን ገብተን ያ ኮፒ ምትላለች ይቺ ጋር ማለት ነው። ከዛ ይችን ራሷ ጋር ሆኗል። ከዛ ኮፒ እናደርጋታለን። ያው ኮፒ ሆነች ራሷ ማለት ነው። ከዛ ይችን ደግሞ ኮፒ ሆነችዋን ሮቴት ለማድረግ
ልክ ያትች ቀስቷለች እሷን በመንካት እንዲማዞር እንችላለን። ሌላም አማራጭም አለ፣ እሱን መጠቀም እንችላለን። ግን አሁን በቀላሉ እቺ ማዞር ስለፈለኩ ያትች ቀስቷን ይዤ እንደዚህ አዞራታለሁ። ከዛ አያትች እንደዚህ ትመስላለች። ችኔትም ያት ችኔትንም ትንሽዬ እንዲማዞር እፈልጋለሁ። ከዛ እንደዚህ ይሄን ይመስላል። ከዛ እንደዚህ አደረግነው። ትንሽችን ሰፋ እናድርጋታለን። ከዛ አሁን የስዊች ሌላ አሪፍ የሆነች ስቲከር ደግሞ እናደርግባቸዋለን። ስቲክ ከዛ እቺ ፕላስ ሳይኗን በመንካት ስቲክ የምትላለች ስቲከር የምትላለች ይሄው ስቲከር። ከዛ እኔ የፈለኳት እቺን ስቲከር ነው። እቺን አድርጋታለሁ። ከዛ ራይት ምትሪት እንጫናለሁ። ከዛ እቺን ጠርዟን ይዘን እንደዚህ ስንሰባት በጣም ትልቅ ይሆናል ሳይዙ እቺን ይሄው። ከዛ እዚህ ጋር አድርጋትና የዚችን ምኗን ያስገባዋትን ኦፓሲቲዋ መቀነስ ፈልጋለሁ። ምክንያቱም ልክ ከዚህ ጋር እንዲመሳሰል ወይም ከለሩን ልቀይረው ከለሩን የዚህን ከለሩን መቀየር እፈልጋለሁ። ከዛ ከለር የሚላለ ከለሩ ላይ ራይት አድርገዋለሁ። ቀይ ራሱ ስለዚህ ቀይ ስለሆነ ቀይ የሚለውን ከለሩ ልክ እንደዚህ ሆነ። እንደዚህ ያደርገልን። ከዛ ግራዲያንት ላድርገው። እስኪ ግራዲያንት ላድርግና እንደዚህ አድርጌ ላድርግበት ወይም ይሄን ላድርግበት። ይሄን ሳድርግበት ልክ ይሄን ይይዝልኛል። ከዛ ራይት እለዋለሁ። ከዛ አሁንም ይሄን ኮፒ ላድርገው ራሱ ማለት ነው። ይሄን ኮፒ ሳድርገው ይሄ ኮፒ ምትላለች ያትች። ከዛ ኮፒ ሆነችልን። ከዛ ይችም ወደዚህ እናንሸራትታትና ምንድነው ይቻ አሁን በፊት ብሩን ሊጋርድብን ነው ወይም ይሄ ዶላሩን። ከዛ ቱባክ እንለዋለን። ይሄ ቱባክ የሚላል እዚህ ጋር ቱባክ የሚለው ስጫነው ቱባክ ሆነ። ይሄኛውንም ቱባክ ላድርገው። ቱባክ ሆነ። አሁን የቀሩኝ ምንድነው ሁለት ሰዎች እናምጣቸው። ከዛ እንደዚህ አድርገን ፍሮም ጋለሪ ከሚለው ልክ ይሄን እዚህ ጋር ኤዲት ማድረግ እንችላለን። እንደዚህ እያደረግን ከዛ ራይት እንለዋለን። ከዛ እዚህ ሆነ ማለት ነው። ከዛ ይሄን እየጠቆመ ምናምን እንደዚህ እያለ ይሄን ሲያደርግ ነው። ከዛ ደግሞ አንድ ሰው ደግሞ ልጨምር። አሁንም ፍሮም ጋለሪ ቴክስት ፍሮም ጋለሪ በሚለው ገብቼ ከዛ የትኛው እናርጋት መሰለህ በቃ ሁለቶች ሴትና ወንድ ለማድረግ ከፈለግ ልክ ይችን እናድርጋትና ይችን ከዛ እንደዚህ አድርገን ራይት እንለዋለን። ከዛ ይችን እዚህ እናድርጋታለን። ይችን ምንድነው ይሄን ብሩ በፊት እንዲሆንልኝ እፈልጋለሁ። ይሄኛው ብር ማለት ነው። ይሄ ብሩ ከዛ ፍሮንት እለዋለሁ። ይሄው ፍሮንት በፊት ሆነልኝ። ከዛ ስትሄድ በኋላ ሆናለች። ከዛ ይሄን ኮይን ደግሞ ማስፋት እንዴት ትንሽ እፈልጋለሁ። ከዛ ጣርዟን ይችን እንዲህ እሰባታለሁ። ከዛ ትሰፋለች። ከዛ እንደዚህ አድርጋታለሁ። ከዛ እዚህ ጋር አሁን እንግዲህ ደግሞ ምን ሆነ የቀረኝ ቴክስት መጻፍ ማለት ነው። አሁን ቴክስት በሚለው እቺ ጋር እቺ ኤ ሳይኗለች እቺን በመንካት እቺን የሆነ ካለው ከዛ ቴክስት የምትላለች ከዛ ኤዲት እናድርጋትና ከዛ ኢዚሊ ሜክ ማኒ ኦንላይን የሚል ጻፍንበት። ከዛ ይሄን ምንድነው በሁለት አይነት ማውረድ ስለፈለኩ ወደዚህ አድርገዋለሁ። ከዛ ኦኬ እለዋለሁ። ከዛ ይሄ ነው ይመስልልኛል። ከዛ ሳይዙን ጨምረዋለሁ። ከዛ እዚህ ጋር ሳይዝ በሚለው መሄድ ሳይጠበቅብን ይችን ጠርዟን ይዘን እንዲመሳብ እንችላለን። እንደዚህ ይሄው ከዛ እንደዚህ ትሆናለች። ይሄው አሁንም ጠርዟን ይዘን እንዲመሳብ እንፈልጋለን። ወይም እዚህ ጋር ሳይዝ የምትላለች እንዴ ቱ ባካሪ ነው ፎንት አድርገው ሳይዝ የምትላለች እዚህ ጋር እቺን በመንካት ይሄው እንደዚህ ትልቅ ማድረግ እንችላለን። ከዛ በኋላ እቺን ራይት እንላታለን። ከዛ ምንድነው የቀረን ከለር ነው የቀረን። ከለር የፈለግነውን ከለር ማድረግ እንችላለን እንትን እያደረግን ማለት ነው። አሁን የዚህ እያንዳንዱ ከለሩን እያንዳንዱ ለእንትን ለማለት የዚህኛው እንደዚህ አድርጌ ይሄው የለኝትን ብቻ እዚህ ሜክ ምትለይትን ብቻ ጥቁር ለማድረግ ፈልጋለሁ። ይሄው ጥቁር አደረኳት። ከዛ የታችኛይትን ደግሞ ሜክ ማኒ ኦንላይን ምትለይትን ደግሞ እንደዚህ አድርጌ ይችን ከዛ ይችኛይትን ደግሞ እንደዚህ ማድረግ ፈልጋለሁ። ከዛ ይችኛይትን ደግሞ ቀይ እንዲሆንልኝ ይፈልጋለሁ። ቀይ ስለሆነ ከዛኛው ጋር ከባክግራውንዱ ጋር ስለማይስማማ ምን ላድርጋት እስኪ ከወደዚህ ከለር እንምረጥ። ከዛ ይችን እስኪ ላድርጋት። ይሄም አይመችም። ይችን ላድርጋት። ይችን ላድርጋት ወይ ይችን ላድርጋት። ይችን ከወደዚህ ብዙ ቢጫውን እሺ ላድርጋት። ቢጫ የምትመስለው ማለት ቢጫ አይደለችም፣ ያው አረንጓዴ ሰምናት።
ይችን አደረኳት። ከዛ ራይት እለዋለሁ። ከዛ ምንድነው እንግዲህ ቀረኝ ፎንት ነው የቀረኝ። የዚህን ፎንት አሰራር የቴክስት አጻጻፍ ስታይል በአዲስ ቪዲዮ በምርጡ የሰራሁት አለኝ። እሱን ገብታችሁ ማየት ትችላላችሁ። እቺን ደግሞ አሁን ፎንቷን እሺ እናስተካክላት። ፎንት የምትላለች እቺ ነኝ። ከዛ እቺን እንደች ነው መሆን የፈለኩ። ከዛ ኦኬ እላታለሁ። ከዛ የዚህን ሳይዝ በምርጡ ይዟል ማለት ነው። ከዛ እንደዚህ ሰውየው እንዳይጋርደው ልክ ትንሽ እንደዚህ ላድርጋትና ትንሽ ሰውየው በቃ እንደዚህ ላድርገውና ልክ ይሄንን ይመስላል። ልክ ይኸው የዩቲዩብ ተምኔል እንዴት በስልካችሁ በፒክስላ በምትባል አፕሊኬሽን እንዴት ማዘጋጀት እንደምንችል ፕሌስ። አሁንም ለዩቲዩብ ቻናሌ አዲስ የሆናችሁ ሼር እና ሰብስክራይብ ላይክ በማድረግ አግዙኝ። እሺ ቪዲዮ ይሄንን ይመስል ነበረ። እሺ አመሰግናለሁ።